ይህ ከአቅሜ በላይ ስለሆነ ነው እስካሁን ዝም ያልኩት። እስካሁን ድረስ በውስጥ ያስኩት ከአቅሜ በላይ ስለሆነ ነው። አንቺን ማጣት አልፈልግም ነበረ፣ ግን ነው አንዳንዴ መቀበል ያለብን ነገር ደግሞ አብረን መቀበል አለብን። ፍቅር ተያይዘን ነበረ እጅ ለእጅ የጀመርነው መንገድ መጨረሻው ለየቅሉን እንጂ እህትህ ናት እኮ እንዴት እንደስታስባለህ? ለምን ልቀቂኝ ትይዘኛለች? ልቀቂኝ። አይ አንደኛው እህትህ ናት። እንደዚህ ማሰብ የተፈጠረ ነገር አለ ማለት ነው። ችግር አለብሽ በሱ እንደዚህ ሰላም ውድ ፋሚሊዎቻችን እንዴት ናችሁ? እኛ አለንላችሁ። ሰላም አትያችሁ። ሰላም ሁላችሁም እንዴት ናችሁ? ከዚህ በላይ እሺ፣ እንዴት ናችሁ ሁላችሁም? ዛሬ ቪዲዮ ከፍቼ የመጣሁት እንግዲህ መልስ ለመስጠት ነው። እስከዛሬ የተፈጠረውን ነገር ሁሉንም ነገር እናንተም ፋሚሊዎች እየተከታተላችሁ ስለነበረ ያለውን ነገር ግልጽ ለማድረግ ነው ዛሬ የመጣሁት። ከሱ በፊት ግን ያው ዛሬ ከሷ ጋር ነው የመጣሁት። አይ ቲንክ እሷን ታውቋታላችሁ ብዬ አስባለሁ። የቃልዬ የአክስት ልጅ ናት እና ቤባም እንደምታውቁት ወንድሟ ነው፣ የሷ ወንድም ነው። እንግዲህ ዛሬ ሰብሰብ ብለን ለእናንተም ለፋሚሊዎችም ከእንደገና ደግሞ ለቃልም እኔና እሷ የምንነግራቸው ነገር አለ ማለት ነው። ይሄን ነገር ከመናገራችን በፊት ያው እነ ቃልዬ መምጣት ስላለባቸው ቃልዬንም ወንድሟንም ፓፒም ሁሉም ፓፒ ይዟቸው እንዲመጣ ነግሬው ይዟቸው እንዲመጣ ሄዷል። ሁሉንም ነግሬያቸዋለሁ። እስቲ ተሰብስበው ይመጣሉ ሁሉም ብዬ አስባለሁ። ቃልዬም ብቻ አልነግራት ነበረ ይሄን ነገር ሀሳብ ከሷ ጋር የተነጋገርነው እንደዛ ነበረ። ረጋ ብለን ልናወራ ነበረ ሀሳባችን። ግን በዚህ መሀል ቃልዬ ጋር ያው ጥሩ ነገር አይፈጠርም ብለን ስላሰብን ወንድሟም ይምጣ ብለን አሰብንና ያው የሷ ወንድም የቃልዬ የአክስት ልጅ ይምጣ ብለን አሰብን። ሰው ዛሬ ሁሉም ተሰብስቦ እኔ እውነቱን አወራለሁ ማለት ነው። ከሱ በፊት ግን የምታያቸው ነገር አለ። ሲመጡ እናወራለን። እሺ ቪዲዮ ብዙም ማርነችም ያው እንደምታውቋት እሷን የምታውቋት ባለፈው ከኔ ጋር ፕራንክ ምናምን ነገር አይታችኋል ብዬ አስባለሁ። በሱ ነው የምታውቋት። እንግዲህ ዛሬ እንዴት እሷ እኔ ቤት እንደመጣች ምናምን በደንብ በኋላ እነ ቃልዬ መጣው ነገሮችን ሁሉ በደንብ አጥርተን የተፈጠሩትን ነገሮችም እኔም ተናግሬ እሷም እንግዲህ እሷ የምታውቀው ነገር ስላለ እሷም ደግሞ የተፈጠረውን ነገር እሷም አውርታ ሞር እሷ ናት ብዙ ነገሩን የምታውቀው። ስለዚህ እሷም አውርታ እንግዲህ ያለውን ነገር ብቻ እናጸደዋለን ብዬ አስባለሁ። ያው ለእኔና ለቃልዬ ጥሩ ባይሆን ያው አንዳንድ ጊዜ እውነቱን መቀበል ደግሞ አስፈላጊ ስለሆነ ከእውነታው መሸሽ አይቻልምና ብቻ ያለውን ነገር እነሱ ይምጡና ማውራት እኔ ከዚህ በላይ ስሜቴን ሊያደርገኝ ስለሚችል ማውራት ብቻ እናወራለን። እነሱ ይምጡና ቅድም እንዳልኩት ለኔና ለቃልዬ ጥሩ እንደማይሆን አውቃለሁ። የሚፈጠረው ነገር አያለያየንም፣ ነገር ግን ደግሞ አብረን እንደማንችል ነው ማለት ይሄ ነው ያለው ነገር። ብቻ ግን ይምጣና ምን ተፈጥሮ ይሁላ ነገር ምን ሀፕን እንዳረገ እንግዲህ ከኔ በላይ እሷም ታውቃለች። እኔና እሷ በደንብ አውርተንበታል። ብቻ ያለውን ነገር እሷ ትምጣና እና አይ ቲንክ እነሱ ናቸው መሰለኝ ይምጡና አንተ ነበር Doy. Sim. Não gostamos. Hã? Não gostamos. ቀየር ከሞሶ ዛሬ ለመልካም ነገር ውስጥ ቆይ እኮ እሺ፣ ረጋ ብለህ እናወራለን። እህትህ ናት እኮ እንዴት እንደስታስባለህ? ለምን ልቀቂኝ ትይዘኛለች? ልቀቂኝ። አይ አንደኛው እህትህ ናት። እንደዚህ ማሰብ እኮ አልከኝ አንተ።
ለምንድን ነው የጠራችሁ? ንገሩኝ። እሺ ቀጥል። ምንድን ነው? ምንም ይኸውልህ ቢባል ላይክ ዛሬ ሁሉም ነገር እነግራታለሁ። እስካሁን ድረስ ይዤ የነበረው ነገር ስላለኝ ቆኛ ካልገባን ነገር ያለው ነገር ስትነግረን ሰላም ማለት አንቺ የደበቅሽን አንቺ የምታውቂው ነገር አለ ነው? አይ እኔ ነኝ አሁን ሁላችሁም እኔና እሷ ተነጋግረን ነው እንድትመጡ ያደረግናችሁ። እኛ ተነጋግረን ነው እኔና እሷ። ባለፈው ዕለት ያው እንደምታውቀው እሷ እርጉዝ ነኝ ምናምን ያለችው እርጉዝ አይደለችም። እሱንም አውቃሃል። አይ ቲንክ ከዚህ በኋላ ከኔ ጋር እንድትሆንም አትፈልግ። ባለፈው ካልሆን ከሷ ጋር ካልሆን ካልከኝ እርጉዝ ነኝ ስላለች አይደለ ነው አይደለ? በቃ አሁን ለትልቅ ሰው እያወራን ነው አይደለ? እዚህ ጋር ምንም እልህ ምናምን አያስፈልግም። ምልህ እልህ መጋባት እኮ ቀላል ነገር። እዚህ ጋር እንደ ትልቅ ሰው ነው እንድናወራ የፈለኩት። ሰው እንደ ትልቅ ሰው ተነጋግረን ችግራችንን መፍታት ካለብን ችግራችንን እንድንፈታ። ምክንያቱም አሁን ባለፈው ዕለት አንተ እሷ ካለችው ነገር ከተነሳው ይልቅ እኔና እሷ ካለን ፍቅር በላይ አሁን ትልቅ ችግር ስለተፈጠረ እሱ እንድንነጋገር ብዬ ገብቷል አይደለ? ስለዚህ ረጋ ብለን እንደ ትልቅ ሰው መመካከር ከቻልን ተመካክረን ነገሮችን መፍትሄዎችን መወሰን ካለብን ወሰን እንድንለያይ ገብቷል። እኔ ከቃልዬ ጋር በምንም አይነት መንገድ መለየትም አልፈልግም። እዚህ ጋር እኔና ቃልዬ አንድ ላይ ስንሆን አንተም አይደለህም፣ እዚህ ጋር ዩቲዩብ ፋሚሊዎችም አይደለም፣ ማናችሁም አይደለም ያገናኛችሁ። እኔና እሷ እዚህ ጋር ይሄ ሁላ ነገር እንድናሳልፍም ያረጋን ፍቅራችን እንጂ ሌላ አዲስ ነገር ምንም የለም። እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። ብዙ ነገር አሳልፌያለሁ በሷ። እሷም እንደዛ ወደ ሙንደው እኮ እገባለሁ። መጀመሪያ ልትረዳኝ የምፈልገው ነገር ስላለው ገብቷል። ከመሬት ተነስቼ ያው ሁላ ነገር ያሳለፍኩበትን ነገር አንቺንም አይልልሽ ወይም ልጣለሽ ፈልጌ እንዳልሆነ እንድታቂልኝ እፈልጋለሁ። እዚህ ጋር እሷ የምታውቀው ነገር ነበረ። እሷ ያን የምታውቀው ነገር ለኔ ነገረችኝ። ሳላጣራ ነገሮችን ሳላጣራ ደግሞ መወሰን አልችልም። ለዛ ነበረ በቃ እንድትቁኝ የፈለኩት ገብቶሻል አይደለ? ቃል እዚህ ነገር ከመፈጠራቸው ቤት እኔም እዚህ ነገር ውስጥ ከመግባት ይልቅ ከመብስ ነግረኝ እዚህ ድረስ አልደረስም። ግን ያን ነገር አሁን ብነግርሽ ዝም ብዬ ከመሬት ተነስቼ ብነግርሽ አንቺ ነው ምንድነው ነገሩ? ይሄን በደንብ ያስፈልግ ይሄን አርሳት ይሄን ይደጣላ ምንድነው? እኔ ማላቀ የተፈጠረ ነገር ምንድነው? ቆይ ቃልያ ሁሉ እኔ ወንድሜ እሱ ይቀርበናል ቢባል ታረጋግሽ እና ከሱ ልክ ኪያ ይልቅ ለኔ አንቺ ነሽ የምትቀርቢኝ። ብነግርሽ ደስ ይለኝ ነበር፣ ግን ለኪያ ያለሽው ስሜት ስለማቅ ልነግርሻችሁ ቤት መተሽ ያወራሽ ሰዓት ምናምን ኖርማል ነበራችሁ ምናምን እና ይሄን ነገር አንስቼ ለረብሽሽ አልፈልግም። የምን በጣም ብዙ ነገር እንዳሰብ ያደረጋችሁ የላችሁ። ምንድነው ነገሩ? ቀጥታ ወደ ዋና ፍሬ ሀሳብ ለምትገቡ እንደምታስቡት ቀላል ነገር አይደለም። እንዴት እንደምነግራችሁ አላውቅም። ምንድነው እየተፈጠረ ያለው? በጣም እኔ ራሴ ነፍሴ የተጨነቀች ይሄን ያህል ሰቃቂ ነው ነገር ያኔ ንገራችሁ ማለት የተፈጠረው ነገር የነገርሽኝ እሷ ናት። ምንም ነገር ቢፈጠር እኔ እናንተ ተነጋግረን ነገሮችን መፍታት በምንችልባቸው መንገዶች ልንፈታቸው ነው የሚገባው እንጂ አንተ እኔን ዘግተህ ምንም እንለውጣቸው ነገሮች አሉ። እዚህ ጋር ስላሉኝ ነው አትሄይ ነበር። እሺ በይኝና አሁን እሺ በይኝና ስላሉኝ ተረዳሽኝ? ኧረ ዝም ብሎ አትስ ነገሩኝ። በቃ እኔ በዚህ መሀል ቤት በጣም ግራ አሁን ምን ብዬ አሁን ራሱ ማለት ነው ግዴታ ስለሆነ ነው እዚህ ጋር የሚፈጠረው እኔ እና እሱ ጋር ያለው ነገር ከአንቺ ጋር ያለው ነገር ጥሩ የሆነ ስላልሆነ እዚህ ጋር መናገር ስላለብኝና ብዬሽ ነበር። አንድ ሁለት ቀን ስጪኝና ነገሮችን እስካረጋግጥ ብዬሽ ነበር አይደለ? ስለዚህ ዛሬ እሷም አለች፣ እሷንም ይሄው ከእሷ ጋር ተነጋግረን እንጨርሳለን። ያለውን ነገር እሷ በደንብ ስለምታውቅ እሷ ታስረዳችሁ። እሺ ምንድነው? ቃልዬ አሁን የኔ ሀሳብ ታውቂዋለሽ። እናንተ እንድትለያዩ ወይ እንደዚህ አይነት ነገር መሀላችሁ እንዲፈጠር አልፈልግም። ታውቂዋለሽ ሀሳብ እኔ እና ታዲያ እንዲያይ የሚያደርግ ነገር ነው ማለት ነው የተፈጠረው። አዎ ኪያ በማርያም ይማል ሌላ ነገር ከሆነ በቃ ጊዜን አትውደድ ነገራቸውና የተፈጠረውን ነገር እኔ መቀበል ስለሚከብደኝ ማለት አሁንም እየነገረችኝ መቀበል ስለከበደኝ ራሷ ትንሽ ይሄ ነገር በእኔ በኩል ባይመጣ በጣም ደስ ይለኝ ነበር። እኔ ባላውቀው ኖሮ እዚህ ነገር ውስጥ ባልገባ ምናምን ደስ ይለኝ ነበረ። ከጀርባችን ያደረግሽው ነገር አለ? ያደረግኩት ነገር የለም። እሺ ያደረግኩት ነገር አልለም፣ ግን ኪያ ዘመድ ንዘይ ቀልጀራ የማርያም ልጅ ነው እንደዚህ ያስጨወጥብኝ አልፈልግም ማለት ይችላል። ለዚህ ነው ሰዓት ጥቅሳችሁ ምናምን እንትን ያላችሁ? አይ ነው ያላችሁ? በመተካ ተረጋጉና ምንድነው ነገር ዘመን አረኪያ ወደ ዋና ሀሳብ ማርያም እንደዚህ ይሄ የምትልቀይ
ከዚህ በፊት እያወራን ቤት ውስጥ ፋሚሊዎች ጋር እንደምንሰማው ምናምን በእኛ ፋሚሊ በኩል ማንተዋወቅ ዘመዶች እንዳሉን ታውቃላችሁ። ገባኝ። ታስረጅን እየሞከርሽ ነው እንዴ? ሆኑ ምንድን ተፈጠረለ? አረ ወዳው ለሰው አላካችሁ ቀልድ ይኸውላችሁ አሁን ቀልድ አይደለም አሁን እኮ እንደ ልጅ አይደለም ያው ይኸው እሷ እየነገረችኝ በእናንተ በኩል የነበረውን ነገር እያወራሁ በእኔ በኩል ደግሞ ያለውን ነገር አውርተን ስለነበረ ተረዳሽ? ምንድን ነው ያወራችሁት እንዴ? አሁን እኮ እየነገረችሽ ነው እኮ ነው በእናንተ በኩል ይኸውልሽ ቤት ውስጥ ባጋጣሚ አንቺ ልቀቅኝ አትያዥኝ የተፈጠረ ነገር አለ ማለት ነው። ችግር አለብሽ ነው ላንቺም ዘመድሽ ነው ባይዘው እንደምትዩ ቃል እንኳን ሁለት ቢሆን ዘመድሽ አትርሺ። ብርቅ ያምርሽ ነው ያወራሽልሽ የምን ነው በመጀመሪያ ተረጋግታችሁ አይ በቃ አይ ቲንክ ላስረዳችሁ ምንድን የተፈጠረው ላስረዳችሁ። እስኪ ቀጥልሽ። ያጎታችሁ ልጅ ነው እኔ ቀልድን አይደለም ከልብ ነው ማለት። እንዴት ነው እኛ ማናውቀው ያንተ አጎት ማን ነው እኮ በእናንተ በኩል እያለቻችሁ እኮ ማታቋት እኛ ትኩረት ሰተን ቤት ሰምተነው አናውቅም። እንዴት አወቅሽ? ብርቂ ቆይ ብርቂ በምን አወቅሽ? እኔ በአጋጣሚ ቤት ውስጥ የኪያን ቪዲዮ እያዩ ይሄ ልጅ እኮ ዘመዳችን ነው ምናምን እየተባለ ሲወጣ አዎ የምሬ ኪያ ተልፎን ተራ አዎ ማለት ንትርት ነገር ታቋችሁ እኔ ያባን ልጅ ነው ያላቀው ደንግጠናል። እኔ ማውዝ ሰማ እንዳልሽ ደንግጫለሁ። ግን ተረጋጉና ምንድን እኔ አባቴ ዘመዶች አላውቅም። እኔ ጫል መጀመሪያ አላመንኩም። ለዛ ነው መቀበል የከበደኝ። ገብቶሃል አይደለ? ግን ከዛ በኋላ እሷ ከእንደገና ፋሚሊ ያሳየችኝ ከእንደገና የተፈጠረውን ሁሉም ነገረች። መጨረሻ ለካ ያጎታችሁ ሆነ በቃ እኔ እንደዚህ ቃሎችን ነሽ ማርያምን ከልቤ ነው ፒያ ከኔ ጋር ለመለየት ሰበብ ፈጥረህም ከሆነ ችግር የለውም። በቃ እና ቁምጪ ሌላ ማው ተረካ አንቺ ጋር ለምን ሰበብ ቢፈጠር እሱ ጋር ይቆማል። እኔ እና እሱ ጋር ተገናኝተን ነው የእኔ ዘመድ የሚሆነው ፍቅረኛ እኮ ነው። ቃል የኔም እኮ ድንገት ነው በእኛ ፋሚሊ በኩል አንተ ያለው ነገር ዊሽ ፍራንካችሁ ምንም ኪያ የምትነግረኝ የምታስበው ከዚህ በላይ እኔ ምንም ልላችሁ አልችልም። ከዚህ በላይ ምንም ልላችሁ አልችልም። አዎ ከምሬ ነገሮች እየመረሩ ነው። ወይዘው እኔ ኪያ ዲንዲ ያረጋችሁ እኔ በጣም ግራ ይናርልሽ የእናንተ ቀን እኔ ቀላችሁ አይደለም። ሄዳችሁ ቤተሰብ መጠየቅ ትችላላችሁ። ከምር ነገሮች እየከረሩ አንቺ ምንድነው እስኪ እናንተ ቀን ይስታይ ምንድነው መጣው የምሬን ነው በእኛ ማይ እኔ ያዥኝ አይደለም እጄን አትያዥኝ እኔ ማርያምን የምሬን ነው ሻንታ ባሬ ይቀርዳችሁ ከሆነ እኔ ይቅርታ ማለት ደብሮ ከሆነ ማለት ነው እኔ ይቅርታ ታረግልኝ እሺ እንደዚህ እንቀደቀልት በማርያም ተቃልክ እኔ እንደዚህ ነገር እንደማልሽ ባንተ ቀልድ እንደማላክ ታቃልክ አይደለ በማርያም እኮ ይቅርታ ከሆነ እኔ ይቅርታን እቀበላለሁ በእንደዚህ መንገድ ሆነ ለልሽ እኔ መቀበል ከብዶኝ እስካሁን ድረስ እንትን ብያለሁ በማርያም በእናትሽ ይቅርታችን አምሩ በጣም ብዙ ነገር ነው ያሰበ ያለው ማርያም ቃልዬ እየቀለዳችሁ ከሆነ ያቆታችሁ በማርያም ተሻግራ ከሆነ የቀረኸው እዚህ ጋር የቀረኸው ምናምን ነገር ማርያም አዳም መቤቴ ያቆታ ሄዳችሁ መጠየቅ ትችላላችሁ። ፋሚሊ በቃ እኔ አላመናችሁኝም አይደለ? ሄዳችሁ መጠየቅ ትችላላችሁ። ያቆታችሁ ልጅ ነው ኪያ በማርያም ሰሞኑ ያለሁበትን ሁኔታ ታውቃለህ አይደል? እንደዚህ አይነት ነገሮችን መቻል አልችልም በማርያም ፍቅረኛ እኮ ነው አንቺ በምን በኩል ነው እናንተ ዘመዳሞች እኔም ግራ የገባኝ እሱ ነው። አይ ግራ የገባኝ ነገር እሱ ነው። የከበደኝ ነገር እኮ እሱ ነው። አንተ ሄድ ለሰማችሁ ነገሮች ባለው ነው እንግዲህ ይጎፋን ይህ ከአቅሜ በላይ ስለሆነ ነው እስካሁን ዝም ያልኩት። እስካሁን ድረስ በውስጥ ያስኩት ከአቅሜ በላይ ስለሆነ ነው። እንቺ ማጣት አልፈልግም ነበር ግን ነው እንደኔ መቀበል ያለብን ነገር ደግሞ አብረን መቀበል አለብን። ጓዝ በፍቅር ተያይዘን ነበረ እጅ ለእጅ የጀመርነው መንገድ መጨረሻው ለየቅል ሆነ እንጂ
አንድ ነገር አለ የጋረደን ሐቁን ያሳተን በመዋደድ ፈንታ ያራራቀን ልዩነት ፈጥረን አልቻልንም ምንም ልንተያይ አንድ ቤት ሆነን